ሰላም እንዴት ናችሁ? አቤል ድሬ ነኝ። በዚህ ቪዲዮ ትልቅ የቤተክርስቲያን ስዕል ወይም ደግሞ ስዕል አድኖ ፕሪንት ሳረግ አሳያችኋለሁ። እንግዲህ ኦልሬዲ ፕሪንቱ ጀምሯል። ሳይዙ በጣም ትልቅ ነው፣ ከኔ ፊት በላይ ነው። ወደ 70 ኢንች በ40 ኢንች ነው። ሁለት ስዕል አድኖ ነው ፕሪንት የምናደርገው። አንደኛው የቅድስት ድንግል ማርያም ስዕል፣ ሌላኛው ደግሞ የአቡነ አረጋዊ ስዕል ነው ወይም ደግሞ ስዕል አድኖ። በዚህ ፕሪንተር ነው ፕሪንት ማድረገው። this is Canon Image Prograf 4600 ብዙ ጊዜ ዲስከስ አድርገናል። by the way አንድ ኒውስ ልንገራችሁ። የሆነ ሰው ቲክታክ ላይ እንደኔ አይነቱን ፕሪንተር ገዝቶ ሚሴጅ ጽፎልኝ ነበረ። አነስ ያለችዋን ነው። በጣም ደስ ይላል። ብዙዎቻችሁ ለእንደዚህ አይነት ቢዝነስ ተነሳሽነት እንዳላችሁ በጣም እየተረዳው ነው። በጣም ነው ደስ የሚለው። ጥያቄው ሲኖሯችሁ ፕሊዝ ወደ ማኑዋሉ መሄድ አለብን። ብዙ ጊዜ ፕሪንተሮች የራሳቸው ማኑዋል አላቸው። ስለዚህ እሱን ሞር ፋሎ ማድረግ አለብን እና ለማንኛውም ይሄ ቪዲዮ በደንብ ተከታተሉት። አይ ሆፕ ፒክቸሩ ጥሩ ሆኖ እንደሚወጣ። ለቤተክርስቲያን የተፈለገው በእጅ ነው የተሳለ የሚፈልጉት፣ ነገር ግን ያው ስላልደረሰላቸው የጊዜያዊ የሚሆን እኔን ጠይቀው ነው እና እንግዲህ በተቻለኝ አቅም እየሰራው ነው። ኳሊቲው እናየዋለን፣ ከዛ በኋላ እናስረክባለን። ለሳምፕል ያክል ሁለት ፒክቸር ነው። አይተውት ከወደዱት ደግሞ ሌላም ፕሪንት እንደምናረግ ሌላም እንደሚሰጡኝ ነግረውኛል። ኤኒዌይስ ስቴይ ቲዩን ዶንት ጎ ኤኒዌር። ፕሪንቱን ቀስቅሼዋለሁ። ኦኬ ኢትስ ኦልሞስት ጀስት ስታርትድ አይ ጌስ። አሁን የጀመረው ስንት ደቂቃ ይላል መሰላችሁ? አይ ቲንክ 22 ደቂቃ ይፈጃል ይላል። ብዙ ጊዜ ግን ፈጣን ነው። እስቲ እያየነው እንሄዳለን። ለማንኛውም ቁጭ ላድርጋችሁና እዩ። I think it's gonna be very nice ምክንያቱም ኳሊቲው ሃይ ሬዞሉሽን ነው ፕሪንት ማድረገው። 300 DPI ይባላል። በጣም ከሩቅም ከቅርብ መሆናችሁ ዲቴል ማየት ይቻላል። ከዚህ ፕሪንት በፊት የሆነ ሰው እንዲሁ ኮንታክት አድርጎኝ ሌላ የቅድስት ድንግል ማርያም ፒክቸር ስዕል አድኖ እንድሰራ ጠይቆኝ ነበር። ያው ይሄን ይመስላል። በሁለት ሳይዝ ነው፣ በሴንቲሜትር ነው የሰጠኝ። ብዙ ጊዜ ያው እኛ ሀገር ቤት ብዙ ጊዜ ሴንቲሜትር ነበር የምንጠቀመው። እዚህ ደግሞ አሜሪካ ውስጥ ሲሆን አንፎርቹኔትሊ ወደ ኢንች ማድረግ አለብን እና ወደ ኢንች ኮንቨርት አድርጌው ይሄን ይመስላል። ይሄ ራሱ በጣም አሪፍ ሆኖ የወጣው። ለኤፓክሲ ስለሚፈልጉት ያው ሳይዱ ይሄ የሚላጥ ነው። በቀላሉ ራሳቸው ልጠውት መለጠፍ ይችላሉ። ከላይ ያለው ደግሞ ያው አንዳንዴ እርጥብ ስለሚሆን መድረቅ አለበት በደንብ፣ ካልሆነ ኢዝሊ ስክራች ስለሚደረግ እንደዚሁ ቢያንስ ለኦቨርናይት እንደዚህ ቁጭ አደርገዋለሁ። ካስፈለገም ደግሞ ከላይ እንደ ቫርኒሽ መቀባትም ይቻላል። ወይም ደግሞ የፕሪንት ፕሮቴክቲቭ ይባል እንትን አለ፣ የሆነ ኬሚካል ነገር አለ ግላሲ ነገር የሚያሳየው እንደ ግላሲ ፊኒሽ ያለው እሱም መቀባት ይቻላል። ኦኬ አይ ቲንክ ኳሊቲው አሪፍ ነው፣ ምንም አይልም። ለማንኛውም እስቲ ጨርስ ድረስ ጠብቀዋለሁ። ይሄ ካለቀ በኋላ ሁለተኛ ፕሪንት አለኝ። እሱ ደግሞ 32 ኢንች ስለሆነ ይሄ የኔ ፕሪንት ሳይዙ 44 ነው። ስለዚህ አነስ ያለችውን ባለ 36ቱን ሮል አስገባበታለሁ እንዳይባክን ነው። ስለዚህ 32 ከሆነ ይባክናል ብዙ ባለ ቦታ ስለሚኖረው በአነስ ባለ ኢንክ ሮል እንጠቀማለን። ለማንኛውም stay tuned, don't go anywhere. እየጨረሰ ነው የመጀመሪያውን ስዕል አድኖ ፒክቸር። ስንት ይቀራል መሰላችሁ? 1 ደቂቃ ከ26 ሰከንድ ይላል። በጣም ትልቅ መሆኑን ገምቼ ነበር፣ ግን ይሄን ያህል ትልቅ ደቂቃው ጨረሰ። በጣም የሚያምረው በስመ አብ ግሬሱን ራሱ ዋው! ከለሩ በጣም ነው የወደድኩት። በካሜራ ላይ ትንሽ ይመስላል፣ ግን በጣም ትልቅ ነው። እንግዲህ እንደዚህ አይነት ሌላ አንድ የአቡነ አረጋዊን ደግሞ ፕሪንት እናደርጋለን። እሱን ላይክ አይ ሴድ ትንሽ አነስ ያለ ነው፣ 32 ኢንች ነው እና እስቲ ወደ እሱ እንሂድ፣ የትም እንዳትሄዱ። ኦኬ ሁለተኛውን ስዕል አድኖ በሌላ ሮል ነው የምቀይረው፣ አነስ ባለ በ36 ኢንቹ። እሱን እንቀይረውና ከዛ ፕሪንት ማድረግ እንጀምራለን። ሁለተኛው ፕሪንት ጀምሬዋለሁ። ኦልሞስት
13 ደቂቃ ይላል። የአቡነ አረጋዊ ምስል ነው። ኦልሬዲ ከወዲሁ I can tell it looks good። ፕሪንተሩ እንግዲህ ሳይደክመው ፕሪንት እያደረገ ነው። ዋው። ከነዚህ ምስሎች ደግሞ ሌላ የታዘዝኩት ኦርደር አለ። የረከቡት የሚሆን ስቲከር አንድ አይነት ሳይዝ ነው። 3 አንድ አይነት ምስል እሱም ፕሪንት እናደርጋለን። Alright, I'm gonna turn on the printer. Awesome. So yeah, ሮላንዱን ፕሪንት ኦን አድርጌዋለሁ። ፕሪንተሩን ትንሽ እስከሚሞቅ ድረስ it takes a little bit time. In the meantime ኦርደሮቹን ላዘጋጃቸው ኮምፒውተር ላይ ነው ያሉት። This is the software. Okay, አዝዤዋለሁ። So መጀመሪያ ከት ያደርገውና ነው ፕሪንት የሚያደርገው። ግን I don't know, we'll see. Let me double check. Okay, እየቆረጠው ነው። Okay. I think ከት አድርጎታል። I'm surprised. ሚቻል መሰለኝ ነበር። እዚህ ጋር ሰርፕራይዝ ያደረገኝ ምንድነው ከዚህ በፊት ፕሪንት ካደረኩት በኋላ ነበር የምቆርጠው ግን ሴቲንጉን አሁን ሳየው ከተደረገውም ፕሪንት እንደሚደረግ አውቄያለሁ። ስቲከሩ በዚህ መልኩ ጨርሷል። ትንሽ ይድረቅና በቅርጹ አወጣዋለሁ። የአቡነ አረጋዊ ምስልም በዚህ መልኩ ወጥቶልኛል። እንቀደም እንደነገርኳችሁ 32 ኢንች በ70 ኢንች ነው። በጣም ረጅምና ትልቅ ነው ግን በጣም ነው የወደድኩትኝ። የዛሬ ቪዲዮ ይሄን ይመስል ነበር። ስላያችሁ በጣም አመሰግናለሁ። ቀጣይ ቪዲዮ ላይ እንገናኛለን። ኮሜንት ሴክሽን ላይ ጻፉልኝ። ጥያቄ ካላችሁ ኤኒቲንግ በዲቴል ላሳያችሁ ከፈለጋችሁ ኮሜንት ሴክሽን ላይ ጻፉልኝ። በጣም ነው የማመሰግነው። መልካም ጊዜ